ኢና ሊላሂ ወኢና ኢለይሂ ራጅዑን። ይህንን ቪዲዮ ዛሬ መስራት አልፈለኩም ነበረ፣ በዚህ አይነት ነገር ማለት ነው። እና መናገርም አልፈለኩም ነበረ፣ ግን ያው ከእናንተ ውስጥ እንግዲህ ያው ዱዓ የአንድ ሰው ዱዓ እስቲጃብ ይሆናል በማለት ነው ይህን ነገር መናገር የፈለኩትኝ። አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ የፈለገውን ነገር ነው የሚያደርገው። የፈለገውን እኛ ብዙ ነገር ብናቅድም ብዙ ነገር ብናስብም አላህ እንግዲህ የፈለገውን ነገር ነው የሚያደርገው። አልሐምዱሊላህ ነፍሴ እንግዲህ አልሐምዱሊላህ ብትቆይልኝ ከኔ ጋር ብዙ ነገር ብናደርግ ብዙ ያኔ ብናረጅም ደስ ይለኝ ነበር፣ ግን አላህ አልፈቀደውም። ነፍሴ አልሐምዱሊላህ አልሐምዱሊላህ እና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ቢስሚላህ እኔ በጣም ነው የደነገጥኩትኝ። በጣም ነፍሴ የእውነት ግን ሚስቱ ሙታ ነው ባለቤቱ ሙታ ነው። እኔ በጣም ነው የደነገጥኩኝ። እኔ ነፍሴን የማያውቃት አለ ብዬ አላስብም። አንዳንድ ጊዜ ቪዲዮ ሲሰሩ ይሄ ቪዲዮ ሊታይ ሲላቸው ፕራንክ የሚባል ነገር አለ። እኔ ቀልድም መሰለኝ እንደው ለሱ ፕራንክ ይሆን እንዲህ ሰራው ብዬ ደግሞ እንዳላስብ እያለቀሰ ነው የሚሰራው። በሚስቱ እንግዲህ ሞትን አይመኝም፣ በልጆቹ እናት ሞትን አይመኝም። እኔ ግራ ገባኝ፣ ለማመንም ከበደኝ። ይሄ ፕራንክ እያለ ቤተሰብ ወይኔ እንደው ለየትኛው ኑሮ ለየትኛው ህይወት ነው ግን እንደዚህ ጭንቅንቅ ብለን እንደው የምንለፋው? ያ አላህ እኔ ገረመኝ። ነፍሴ እውነት አሳዘነችኝ። አላህ ጀነት አልፈርደውስን አላህ ይወፍቅሽ። ነፍስያቸው ከደጋጎቹ ዘኝ የሆነውን አላህ ላንቺም አላህ ይወፍቅሽ። እኔ በጣም ነው ያዘንኩት፣ በጣም ነው ቅስሜ የተሰበረው። ሰው ሀገር እንደዛ ሲለፉ ኑረው ከ3 ዓመት ከ4 ዓመት በፊት ነው እንግዲህ ሀገራቸው የገቡትና ሀገራቸው ልጆቻቸውን ይዘው መኖር ሲጀምሩ ህይወት ሲጣፍጥላቸው እንደዚህ ደግሞ በቅጽበት ይሞታል። ሱብሃንአላህ